አበሻኑ ይላል በኢየሱስ ቂጣ ይንቀሳቀሳል አይዘፍን እንዴ ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔያችን ነኝ። ዛሬም እንግዲህ ተለመደው ባበደና በቀውጢ ቪዲዮ ከች ብለናል ይላል አባቴ። ዛሬ እንግዲህ እናንተን ያፍታታሉ፣ ያዝናናሉ፣ እንዲሁም የሚያስገርማሉ ብያሰብኳቸውን ቪዲዮዎች ከቲክቶክ ላይ ሰብሰብ አድርጌ ይዤላችሁ ከች ብያለሁ። የድሮ ኢንትሮ እንደነበረ አንተ ኢንትሮ አልጠፋብኝም በኢየሱስ ከ9 ወር በኋላ ነው የተመለስኩት። እንግዲህ ይቅርታ አድርጉልኝ። የድሮ ኢንትሮ ቢኖር ጸዴ ነበር። ኦኬ ሰላም እንዴት ናችሁ? ልትዝናኑ የመጣችሁ ልትፍታቱ የመጣችሁ ሰብስክራይብ ካረጋችሁ አው ይቻማችሁ። የደስታ ቀን ነው የምንዝምታ ስልኬ ቻርጅ እስኪሞላ የማስበው እሺ ምንድነው የምታስበው? ራስህን ዋጋ ስታውቀው ዋጋቸውን ያልተረዱ ሰዎች ያሳዝናል። አንተ ከልብህ መለወጥ ስትጀምር ሌሎች እንደፈዘዙ ታያለህ። መሮጥ ስትጀምር ብዙ ሰዎች ቆመው ተቀሩ ይገባል። በትነግራቸው ግን አይሰሙም። ሰዎች ብዙ ርቀት ላልተጓዘ ጆሮ አይሰጡም። ለዛ ድምፅህን አጥፍተህ መለወጥ እቺ የሁላችንም ቲንክሬድ ሁላችንም እናስባት ነገር ነች። ለምን መሰላችሁ? በቃ ስልክ ታሪክ ከሌለኩ ምንም እኮ የምታስቡ ነገር እኮ የለም። እዚህ በተለይ 12ኛ ክፍል የወደቃችሁ ልጆች የምታስቡ አይመስለኝም። ምክንያቱም እንዲህ ምን ታስባለህ? መለወጥ ነው በቃ ስልክ ሲዘጋ። ልክ ስልክ 50-30% ሞላ 50-30% እንደሞላ አለ ቲክቶክ ስክሮል ይህን ወጣት የማያውቃለ ብዬ አላስብም። ሲያሻው ትኩስ ሻይ ውስጥ እየገባ ከፈለገም ለማየት እንኳን በሚያስፈራ ፏፏቴ ላይ ወቅ ሲያደርግ ሰዎች ሁሉ የሚታዘዙለት እንደምታዩት ጃሩ ወደሱ እየሄደ ነው። ምን ታረጋዋለህ? መጣኛ ወጣት 72000 ጫማ ከፍታ ላይ ያለ መታደል ነው። እዚህ ሜዳ አያዳግጠውም። በዚህም አትገረሙ ይለናል። እንደምታዩት ምንም አይነት መቀመጫ ሳይኖር ይችላል። ይህን ተአምር ማን ማድረግ ይችላል? ወጣቱ እንደኛ የቤት ችግር ያዘንበዋል። ለማመን በሚከብድ ሁኔታ በአንድ ባሌ አፍ ገባ ሌላ ባሌ አፍ መውጣት ይችላል። አብዛኞች ድግምት ነው ይሉታል። እሱ ግን በውሃ ላይ መራመዱን እንኳን አላቆመም። ይባስ ብሎ እሱም ቢራቢሮ እንኳን ለማረፍ በምትሰጋበት የኮባ ቅጠል ላይ እንደ ልቡ ወክ ያደርጋል። አንዳንዴም ሲከፋው ራሱን እንደዚህ ያስገለማምጣል። እሱም ካላስደሰተው ራሱን በራሱ በማገት ፈርታል አልፈራህም እያለ ከራሱ ጋር ሲጨቃጨቅ ይውላል። ይህ ሰው ለመዝናናት ሰው አይጠብቅም። ራሱን ከፊት ለፊት አቁሞ ከብብቱ ነጭ ላብ እስከሚወጣ ድረስ እንደዚህ ይጨፍራል። ይህ ነገር ግን መጣራት አለበት። ሰውየው የኢሉሚናቲ የጥልቁ አባል ሊሆን ይችላል። ለምደኝም ዳግም ማሪኝ ውድዬ አልዋሽሽም እናት በስምሽ ምዬ ይቅርታ ኧረ በኢየሱስም ዳኒ ግን ምንድን ነው ይመስለው? በእግዚአብሔር ዳኒውን ይቅርታ አድርግልኝና ግን ሀቃቁን እናውራ ከተባለ የፍየል ቂጥ ነው ይመሰልከው። እኔ ምንም ልል አልችልም። መከላከያ ዩኒቨርሲቲ ደርሶኝ ፋይናል ኤግዛም ጦርነት እንደሆነ ለፋዘር ስነግረው አረ ይሱዬ መሽ የሚፈታን ግን እንደዚህ በስንት ስርዓት ሞቲቬት አድርግ ማን በእናትህ አሁን እኔ ቆይ እስቲ ሪስክ ውሰድ ብሮ። ሪስክ ካልወሰድክ ባለበት ቆመህ ትቀራለህ። ልጆች አሉኝ፣ እናት ሚስት አያት አለኝ። ከአረብ ሀገር ከመጣሁ ከአሜሪካ ከመጣሁ እዚህ ሀገር ከወደቅኩኝ አልነሳም ብላ እነዚህ ነገሮች እያሉ አዲስ ነገር አለመሞከር እኮ ነው ሪስክ ብሮ። ልጅ እያለ ደባሪ ስራ እያለ ስራ ሆነ ሪስክ ካልወሰድክ እኮ ባለበት ቆመህ ልትቀር ነው ብሮ። አንድ አይነት ነገር እያደረግ የተለየ ውጤት ትጠብቃለህ። ደሞዝም አያድግም፣ ቤትም አያድግም፣ ኑሮም ተከታይም ምንም አያድግም። አውሮፕላን የፈጠረው ሰው እየተከስክሶ የመሞት ሪስክ ነበረው። አሁን ግን ታሪክ እያነሳሁት ነው። በህይወት ትልቅ ነገር ስትፈልግ ዋጋ መክፈል አለብህ። መዋረድ፣
ገንዘብ ማጣት፣ መታመም፣ ስጋት ውስጥ መግባት፣ ተደብቆ ማልቀስ ሊሆን ይችላል። ለትልቅ ዓላማ ከሆነ ይሁን፣ ለማደግ ከሆነ ይሁን፣ ልጆቹን ለመቀየር ሀገር ለመቀየር ከሆነ አዎ ሲሆን ነፍስንም አስይዘህ ልትዋጋ ትችላለህ ብሮ። ምክንያቱም ሪስክ አለመውሰድ ብቸኛው ሪስክ ነው። ካልኩሌት አድርግ። አንበሳ ለመሆን የምትመኝ ድመት ለአይጥ ያላትን አፕታት ትተዋለች። አሮጌ ኑሮ፣ አሮጌ ስራ፣ አሮጌ ጓደኛ፣ ምቾት ቀጠና በሙሉ ሳክሪፋይስ አድርግና ለትልቁ ዓላማ ሞክረ ሂድ። ሊሳካ ይችላል፣ ላይሳካ ይችላል ብሮ። ጀግና ሆነ መሞከርን የመሰለ ስኬት ግን የለም። ታደርገዋለህ። ከዚህ ቪዲዮ ተነስቼ አንድ ምክር ልምከራችሁ። ሪስክ ውሰድ። ሪስክ ወጣት ከሆንክ በተለይ ሪስክ በደንብ አድርገህ ውሰድ። ከተሳካ ሀብታም ትሆናለህ፣ ካልተሳካ ደግሞ ጎዳና ነው የምትወጣው። በቃ እኔ አሁን ባለፈው የቤት ካርታ ነው ያስያዝኩት። በቃ ሪስክ መውሰድ አለብኝ ምናምን ብዬ በቃ ቅቡት አድርገው የቤት ካርታ ማስያዝ። ከዛ ምን ይፈጠራል? ገምቱት። ተሰብስብ መገመት አቅታችሁ። አንቺ አሁን ቪዲዮዎችሽ አንድ ቀን ስትዘፍኝ እንዲህ ኖርማል ፊትሽን እንዲያይቻ አላውቅም። ለምንድን ነው ቂጥ ያላችሁ ሴቶች በሙሉ የምትለቁት ፎቶ ከነቂጣችሁ ስትዘፍኑ ከነቂጣችሁ? ቂጣ ይንቀሳቀሰው ነው አይዘፍን እንዴ? ከዛ እየዘፈንሽ ነው። ከዘፈንሽ ፊትሽ ብቻ ለምንድን ነው የማትለቁት? ለምንድን ነው ከሁሉም ነገራችሁ ከቂጣችሁ ጋር እያይዛችሁ የምትለቁት? አረ ይዘሽ እንዴ! እና አሁን ለምሳሌ ከጉልበት በላይ ካሜራዬን ከጉልበት በላይ አድርጌ እንዲቀርጸኝ ካደረኩ የግድ ሰውነቴ ጎልቶ ይታያል። ምንድን ነው የምታወራው? ከጉልበት በላይ አድርጌ ከቀረስኩ ጉልበቴ ከግቢ ቤታች ይታያል ትላለች። ምንድን ነው የጠጣሽው ወይ ምንድን ነው ያጨሽው? ምግብ መብላት አምሮሽ ያውቃል? አሁን እንዲህ አሁን ቪዲዮ አሁን ሸገር ገበታ አለ። አሁን በየጊዜው ደስ የሚል ምግብ የሚፖስት አሉ። አንዳንድ አዲስ ሪቪው ምናምን አዲስ ፉድ የሆነ የሚጣፍጥ ምግብ ሲበሉ ለመብላት እንዲህ ስክሮል እያረግሽ የሆነ ጓምጀሽ አታውቂም? ይሄን ምግብ በላለሁ ብለሽ አታውቂም? የምወደው ከሆነ ብዬ አውቃለሁ ልችላለሁ። የምወደው ከሆነ ቂጥሽን እንደዛ ስታሳይ የሀገር ወንድ ምን ነው እንዴ? እኔ ታዲያ ሞን ወደ ጎንም ብቆም ፊት ለፊትም ብቆም ብዙ ያው ዞሮ ቂጣም እንደሆንኩኝ ያሳያል እኮ። እንዴት ብቆም ማለት አይደለም። ቆይ የምትሰሪ ከሆነ ግጥም የምታነቢ ከሆነ ለምን አታነቢም? ለምን አትዘፍኝም? ለምን ቂጥሽ መታየት አስፈለገ? እንዲህ አሁን ቁጭ እንዳልነው ለምን አይሆንም? ጭራሽ በግጥም ነው እንዲህ እየዞረች ያለችው። ትላንትና ማታ ነበረ ቀኑ ብላ ዞር ምናምን። ለክላስ ሴቶች 10 ብር ሲሰጣቸው ሴቶቹ ውዴ ወዳለው አፈቅራለሁ በጣም ነው የምወድ። በቃ ቃላት የለኝም የምር በጣም ነው የምወድ፣ በጣም ነው የማፈቅር። ትንሽ ደግሞ እዚህ ላይ የሆነች 5 ብር ነገር ብትጨምር በቃ የዛሬ ለየት ያለ ዜና ምንድን ነው ባንተ በኩል? ያው በሀገራችን ብዙ ዜናዎች አሉ። በየጊዜው አዳዲስ ነገሮች ይሰማሉ። እስቲ ሙሴ ካለ ተዘጋጅ። እኔ መጀመሪያም ተዘጋጅ እዚህ ላይ ልጀምር። ከሰሞኑን ሰምታችኋል ብያለሁ። ደግሞ አሁንም እያወራን ነበር። ዶናልድ ትራምፕ በአፍሪካ መሪዎች ላይ ተናግረዋል የሚባለውን ነገር እስካሁን ድረስ እሱ ነገር ኢንፎርሜሽኑ ፎልስ ነው እስካገኘሁት መረጃ ድረስ። አንድ ፌስቡክ ፖስት ብቻ ነው ያደረገው። ምንም ችግር የለም። እዚህ ለማክበር በነገራችን ላይ ልክ እንደ ዳንኤል ክለብ ሁሉ እዚህ ህንፃ ላይ የሚገኙ ክለብ ሰዎች አሉ። ተወዳጆቹ ሰራዊት ፍቅሬ ዜና ያለው ለሰሩሽ ይሄ ቪዲዮ አይ ቲንክ ሁለቱ ተገናኝተዋል። በቃ ከዚህ በኋላ ምንም አይነት ቢፍ እንደሌላቸው አረጋግጠዋል የሚለውን ነገር ለማሳየት ነው መሰለኝ እኔ የሚወርድኩት እንደ ሀሳብ ማለት ነው። የኔ ጓደኛ የሆናችሁ ሰዎች ልክ የሞትኩ ቀን ከማልቀስ ይልቅ ስልኬን ወስዳችሁ እናንተ ጋር አስቀምጡት። ከዛ ከ15 ቀን ወይም ደግሞ ከአንድ ወር በኋላ ማለት ነው እንዳለ ለኤክሶቼ ቴክስት ትልኩልኛላችሁ። እማልመለስ መስያችሁ ነበር ምናምን። ፕሊዝ ዱ ሚ ፌቨር። ከዚህ ቪዲዮ ምን ተረዳው መሰላችሁ? የሷ ኤክስ
በደንብ አድርገው ነው ያስቀየማት። በደንብ አድርገው ማለት በቃ ድብር እንዲላት አድርገው ነው በቃ የተፋቷት ታውቃለህ። እና በቃ እስካሁን ድረስ አልወጣላትም እንዳለ አበሻ ሙቪ ይላል። በኢየሱስ እማዬ ጓደኛዋ ታማ ተደውሎላት እንደወጣች አልነገረችም? ነግራኛለች። ናኦሚም ስደውልለት ከጓደኞቹ ጋር እንደሚያምሽ ነገር ብቻዬን ደግሞ ፈርቼ ወደዚህ መጣ። ምነው ችግር አለው? ጀስት ስለ አሁን ወልዲ ራቁቷንች ግን መብታቸው ነው። ምንድን ነው አንተ ኧረ በእናትሽ አሁን ለዚህ ፕሮግራም ትልትል ሱሪ ይደረጋል? በእናትህ እኔ ካንተ ምንም አይነት ሙገሳም ወቀሳም አልፈልግም። እሺ በቃ ቀራላት አይደል? ምንድነው አላማርብኝ? አምሮብሻል። ሱማ ሞናሊዛ ነው የመሰልሽው። በእናትህ ከሌላ ሰው ጋር አታመሳስለኝ። እሺ ምንድነው ሙገሳ የማይወድልሽ? በቃ ስለ ራሴ ብቻ አውራ፣ ከሌላ ሰው ጋር ሳታመሳስለኝ። ይሄ ነገር እኩል ነው እንዴ? በእናትህ ይሄ ጸጉርሽ በዚህኛው ሴት ትንሽ ሸፈፍ ብሏል። ሸፎ ገመደውስ አንተ ነህ። ምን እሺ እያየሽ እንቅፋት እንዳይመጣሽ አይንሽ አይም እያልከኝ ነው? ከእንደዚህ አይነት አዝግ ቺኮች ይለያችሁ መቼም አያገናኛችሁ ብዬ ምኞቴን አቀርባለሁ። ጋይስ የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ በምርጥ ቪዲዮ እስከምንገናኝ የመቻችሁ ሰብስክራይብ ማድረግ እንዳረሱ። ፒስ አውት